ሰላም 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 ውድ የአዳነች ዩቲዩብ ቻናል ተከታታዮች እንዴት አላችሁ? ሰላም ናችሁ ወይ? የዱባይ ከተማ ብቻ ለምን ታያላችሁ? ይሄው ገጠርንም ላሳያችሁ ዛሬ ወደ እናንተ ይህንን የመሰለ ቪዲዮ ይዤ ወደ እናንተ ቀርብ ያለው። ይህንን ቪዲዮ የምታዩት በሙሉ የመዳም ቅመም ቪዲዮ ነውና ሰብስክራይብ፣ ላይክ፣ ኮሜንት ሳታረጉ እንዳታልፉ እላለሁኝ። በቅንነት ሁላችሁም ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱኝ እላችኋለሁ። ስለምታበረታቱኝ ከልብ አመሰግናለሁ። ሁላችሁንም ውድ የመዳም ቅመሞች እንዲሁም ውድ ኢትዮጵያውያን በዓለም ዙሪያ የምትገኙ ውድ የቻናሌ ተከታታዮች በሙሉ ወይም ደግሞ ይህ ቪዲዮ የሚደርሳችሁ በሙሉ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ስለምታረጉኝ አመሰግናለሁ። እንዲሁም ዛሬ ወደ እናንተ ይዤ የቀረብኩላችሁ መግቢያ ላይ እንዳልኩኝ የዱባይ ለምን ፎቆችን ብቻ ትመለከታላችሁ? እንደዚህ አይነትም በረሃ አለ። ስለዚህ ይህንን በረሃ ለምን አታዩም ብዬ በውስጤ ይህንን ቪዲዮ ለናንተ ለማቅረብ ወሰንኩኝ እላችኋለሁ። ስለዚህ ኢትዮጵያና ዱባይ ምንድነው ልዩነቱ? ኢትዮጵያ ላይ ምንድነው ያላት? ዱባይ ላይ ምንድነው የሌላት? ኢትዮጵያ ላይ ያለ አረንጓዴ ነገሮች በሙሉ እና ኢትዮጵያ ያላት ጸጋ እዚህ እንደሌለ ያው ይሄን በረሃ ስታዩ ታገናዘባላችሁ። ይህንን በረሃ እንግዲህ ስታዩ በዚህ በረሃ ላይ አንድ የቆመ ባህር ዛፍ እንኳን የለም። ሌላ ነገር ቢቀር እንግዲህ ባህር ዛፍ ለሁሉም ነገር የሚያገለግል ቆንጆ የሆነ ዛፍ ቤት የሚሰራበት በቃ ክፍለ ሀገር ላይ ስትሄዱ መሰሶ ራሱ በሱ ነው የሚሰራው ከባህር ዛፍ እና ያ ባህር ዛፍ እንኳን የለም። ባህር ዛፍ ቀርቶ እንኳን ሌላ አለ ሰው ባህር ዛፍ እንኳን ሰው ነው የሚተክለው ወይም ደግሞ ፍሬው በወደቀበት ሊበቅልም ይችላል። እንዲሁም ደግሞ ችግኝም ይተከላል ባህር ዛፍ ወይም ደግሞ በቃ አለ አይደለ ችግኙን ፍሬውን በመዝራት ክፍለ ሀገር ላይ ባህር ዛፍ በብዛት እንዲኖር ይደረጋል። እንዲሁም የሚወጣ አለ ፍሬው በየቦታው ሲወድቅ እና እዚህ ሀገር ላይ ግን እንኳን ባህር ዛፍ በሰው የሚተከል ቀርቶ በሰው እጅ የማይተከል እኛ ሀገር ግን እኛ ሳንተክሎ በራሱ ጊዜ የሚበቅል ብዙ አይነት ዛፎች አሉ። ያ ዛፎች ደግሞ ለብዙ ነገር የሚያገለግሉ ናቸው። ዝም ብሎ በራሱ ሰዓት ስለበቀለ እኛ የማንጠቀምበት ሳይሆን ብዙ ነገር የሚያገለግል ዛፎች አሉ። ለምሳሌ እኛ ምንም ሳንተክሎ የሚወጡ ዛፎች ብዙ አይነት ዛፎች አሉ። እንግዲህ ስሙን እናንተ ራሳችሁ ታውቃላችሁ። እኔ ስሙን ልጠራላችሁ ባልችልም ብዙ የዛፎች ስም አለ። ምክንያቱም እዚህ ደግሞ እንደምታዩት እንደዚህ በረሃ ምንም አይነት የሌለበት አረንጓዴ ነገር እንኳን የለበትም። እንግዲህ ኢትዮጵያ ላይ ምንድነው የኢትዮጵያ ሀብታችን ብትሉ አረንጓዴ ነገራችን ነው፣ የተፈጥሮ ጸጋ፣ ዝናብ። በዚህ ዱባይ ላይ እንደምታዩት በረሃ ታውቃላችሁ። ዝናብ የሚባል ነገር በአመት አንድ ጊዜ ነው። እኔ እንግዲህ እዚህ ቤት ከመጣው ወይ ደግሞ እዚህ አሁን ያለሁበት ቦታ ላይ ከመጣው ጊዜ ጀምሮ እኔ እንደማስታውሰው አንድ ጊዜ ነው በአመት አልፎኛል። አንድ ጊዜ ብቻ ነው ዝናብ የዘነበው። እሱም ዝናብ ደግሞ በሁሉም ቦታ ላይ ነው የዘነበው። ያ ዝናብ በጣም ኃይለኛ ዝናብ፣ ጉዳት ያለው ዝናብ ነበር የዘነበው። በሁሉም ሀገር እንግዲህ ታውቋል። እዚህ እንደዛ አይነት ዝናብ እንደዘነበ ቀኑን ሙሉ ነበር እየዘነበ የዋለው እና በጣም ኃይለኛ የሆነ ጎርፍና ኃይለኛ የሆነ ጉዳት እንዳደረሰም ያ ሁላችሁ ታውቃላችሁ ዱባይ ላይ ያላችሁ። ያ ግን የሆነ በጣም ቆይቷል። አሁን አመት አልፎታል እና ለምንድነው ለሁል ጊዜ እዚህ ሀገር ዝናብ የማይዘንበው? ለምንድነው እንደዚህ ሙቀቱ እንደዚህ የሚያቃጥለው? ለምንድነው እንደዚህ የሚሞቀው የምትሉ ይሄንን በረሃ እዩት። ይሄ በረሃ ነው። ምንም አይነት ዛፍ የለውም። ዛፍ የሚባል የለውም። ይሄ አፈር ራሱ ምንም እንዝራ ቢባል ምንም ነገር የሚያበቅል አይመስለኝም። ምክንያቱም እኛ ሀገር ላይ ክፍለ ሀገር ላይ
የሚያበቅል አፈር ምን አይነት ነው? ጥቁር አፈር ነው። በቃ የሆነ አለ አይደለ? አፈሩ ስትይዙት የሆነ ለስለስ ያለ ጥቁር አፈር ነው። ይሄ ግን ትራብ ነው ወይ ደግሞ አፈር ታውቃላችሁ? እንትን በቃ የሆነ እንትን ያለ አፈር ነው እና በጣም ነው እየተገረምኩኝ የሄድኩት በባለፈው። ሁልጊዜ አርብና ቅዳሜ እንደዚህ ወደ ክፍለ ሀገር እንሄዳለን። እኔ ከምሰራበት ቦታ ወደ ቤተሰቦቿ ወይም ደግሞ ቤተሰቦቻቸው ቦታ ወደ ክፍለ ሀገር እንሄዳለን። ስንሄድ ግን ሁልጊዜ ይህንን በረሃ እያቋረጥን ነው የምንሄደው። የሚገርማችሁ ግን እኔ ካለሁበት ከተማ ዱባይ ከተማ ውስጥ ነኝ ያለው። ግን እኔ ካለሁበት የአንድ ሰዓት የ10 ደቂቃ መንገድ ነው። ግን የአንድ ሰዓት የ10 ደቂቃ መንገድ ሆኖ ግን ይኸው እንደዚህ አይነት በረሃ ነው። በቃ በረሃውን እያቋረጣችሁ ነው የምትሄዱት። ምን አይነት በረሃ እንደሆነ እንግዲህ እናንተ እዩት። አንድ የሚታይት ዛፍ ራሱ የለም። በቃ ቆንጆ ለአይን የሚያምር። ለነገሩ እንዴት ሆኖ ይኖራል በዚህ ሙቀትና በዚህ ቃጠሎ? በጣም እኮ ነው የሚሞቀው ከመጠን በላይ። እና ይሄንን እንግዲህ እናንተ እዩት። ዱባይ የምትለው ኢትዮጵያ ላይ ሆናችሁ ዱባይ ከላያችሁ የማታምኑት ይሄው ዱባይ እንደዚህ አይነትን ቦታ አለ። እንደዚህ አይነት በረሃ ነው። በረሃ ላይ ደግሞ በጣም ነው የሚሞቀው። ምክንያቱም ንፋስ ራሱ የለም። ዛፍ ሲኖር እኮ ነው ንፋስ ያለው። ንፋስ ይመጣና ዛፎቹን በቃ ወደዚህና ወደዛ ሲያረግ የሆነ አየር ንጹህ አየር እንትን ታደርጋላችሁ። እዚህ ግን ዛፍ የለ ምን የለ። በቃ እንዳለ ቀጥታ ሙቀቱ ወደ እናንተ ላይ ነው የሚወርደው። እና በጣም ኃይለኛ የሆነ ከፍተኛ የሆነ ሙቀት ነው ያለው እዚህ ዱባይ ላይ። ይህንን ዱባይ እንግዲህ ሙቀት ያየ ሰው ነው እንጂ የሚረዳው ያላየ ሰው የሚረዳ አይመስለኝም። ምክንያቱም ማንም ሰው ያየውን ነው እንጂ ያላየውን ብንነግረው ምንም ሊረዳ አይችልም። እና እንግዲህ እንደዚህ አይነት በረሃ ውስጥ እያቋረጠን እንደዚህ ሙቀት እንደዚህ በቃ በዚህ ሁኔታ ውስጥ እየሆንን ነው የምንሰራው። ስለዚህ ይህን ቻናል የምትከታተሉ በሙሉ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ እላችኋለሁ። ውድ የመዳም ቅመሞች እንዲሁም ኢትዮጵያውያኖች በዓለም ዙሪያ የምትገኙ በየቦታው ሆናችሁ ይህንን ቪዲዮ የምትከታተሉ በሙሉ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱኝ እላችኋለሁ። ስለምታበረታቱኝ አመሰግናለሁ። ያላችሁን አስተያየት ሀሳብ ካላችሁ ጻፉልኝ። ለምን ከተማ ብቻ ለምን ፎቆቹን ታያላችሁ? እንደዚህ በረሃውንም እዩ ብዬ ወደ እናንተ ይህንን ቪዲዮ ይዤ መጥቻለሁ። ምክንያቱም ፎቁን ብቻ እየቀረጹ ለምን ሼር ይደረጋል? እሱ ከተማውንም ሼር አደርግላችኋለሁ። ሁሉንም ነው ማሳያችሁ። እናንተ ብቻ አበረታቱኝ እላችኋለሁ። ከተማ እንደዚህ በረሃ እንዳለም ደግሞ የሚያምር ፎቆችን የሚያምር ቦታዎችም አሉት። በጣም ገራሚ የሆነ ቦታ ማለት ነው። እንደዚህ በረሃ ብቻ እንዳይመስላችሁ። በእርግጥ በረሃው ደግሞ እንደዚህ እንደምታዩት ምንም አይነት የሌለበት በእውነት ለአይን የሚታይ ነገር። እኛ አሁን ክፍለ ሀገር ላይ ስንሆን ኢትዮጵያ ላይ ሆነን የክፍለ ሀገር ልጆች ነን። እንግዲህ ሁላችንም ማናችንም ክፍለ ሀገር ያልተወለደን የለም። ክፍለ ሀገር ተወልደን ነው መተን አዲስ አበባ ላይ ያው ስራ እየሰራን ምን እያለን ፓስፖርት አውጥተን ወደ ተለያየ ሀገር የተሰደድ ነው። ስለዚህ ክፍለ ሀገር ላይ ወደ ክፍለ ሀገር የምትሄዱት ታውቃላችሁ። መንገድ ላይ ስትሄዱ በጣም የሚያምር አረንጓዴ የሆነ ነገሮችን እያያችሁ በቃ ደስ የሚል አንዳንድ ጊዜ መኪናው ራሱ የሆነ በቃ ለትንሽ ደቂቃ ይቆማል መንገድ ላይ። በቃ ንፋሱ ራሱ አረንጓዴው ራሱ ዛፎቹ በጣም ነው ደስ የሚሉት። እና እዚህ እንደዚህ ነው እንግዲህ ለደቂቃ ራሱ እዚህ ጋር ቆማችሁ መውረድ አትችሉም። ምክንያቱም በጣም ከመጠን በላይ ስለሚሞቅ፣ በጣም ከመጠን በላይ ደግሞ በቃ ምንም የሚመች ነገር የለም እዚህ በረሃ ውስጥ ማለት ነው። እና አንድ ሰው ደግሞ በእግሩ የሚሄድ ሰው አታዩም በዚህ ሀገር ላይ። እኔ የሚገርመኝ እሱ ነው። እኛ ሀገር ላይ ብዙ አህያውም መንገድ ላይ የሄዳችሁ አህያዎችን ታያላችሁ፣ ከብቶችን ታያላችሁ፣ ሰዎችን ታያላችሁ። ብዙ ነገር እያያችሁ ነው የምትሄዱት። እዚህ ሀገር ላይ ደግሞ የሚገርመው
አንድ ሰው በእግሩ የሚሄድ የለም። ይኸው እስካሁን እያያችሁት ነው እንግዲህ አንድ ሰው በእግሩ የሚራመድ የለም። እና እኛ ሀገራችን ላይ ክፍለ ሀገር ስንሄድ በጣም ደስ የሚል ቆንጆ የሆኑት ነገሮችን እያየን ለአይናችን የሚያምር ነገር እያየን ነው የምንሄደው። እና ሀገራችንን እግዚአብሔር ይባርካት ለዘላለም። ሀገራችን ለዘላለም ትኖር። ሀገራችንን የሰጠ ጸጋ አይሄድብን። ሀገራችን እግዚአብሔር በእውነት ምንም ብዙ ነገር እኮ ሀገራችን የተባረከች ናት። በዝናብ ብትሉ፣ በአረንጓዴ ነገር ብትሉ፣ በእምነት ብትሉ፣ ብቻ በብዙ ነገር እግዚአብሔር ሀገራችንን የተባረከን ግን አጠቃቀምን አላወቅንበትም። አሁን ይሄን አይቶ ሄዶ ኢትዮጵያ ላይ በእውነት እንጃ ቁርጡን አውቆ የማይሰራ አየሩን ራሱ ሌላው ነገር ቢቀር አየሩን ንጹህ አየር እየተቀበለ ንጹህ አየር እየወሰደ በቃ ብንሰራ አገራችን ላይ ደግሞ የበለጠም ለውጣማ እንሆናለን። ምክንያቱም በሰው ሀገር ላይ እንኳን እንደዚህ አይነት በረሃ ውስጥ በዚህ አይነት ሙቀት በዚህ ከፍተኛ በሆነ ሙቀት ለመስራት በማይመች አሁን እዚህ ጋር ቀን ላይ እኮ ውጪ መስራት ወይ ደግሞ ውጪ ቆማችሁን ምንም ነገር ማድረግ አይችሉም። ምክንያቱም ኃይለኛ የሆነ እሳት ታውቃላችሁ፣ እሳት ነው የሆነ ፌም ቆንጆ እንጨት ነዶ ፌም የሚሆንበት ልክ እንደዛ ነው። በቃ እንደ እንፋሎት ነው እንትን የሚለው እና በጣም ነው የሚሞቀው። ከፍተኛ የሆነ ሙቀት ነው ያለው እና አገራችን እግዚአብሔር ይባርካት። ለሀገራችን እግዚአብሔር የሰጣትን አይውሰድ እና አሁንም ጨምሮ እግዚአብሔር የሀገራችንን ሕዝቦች ባሉበት ይጠብቃቸው። ሀገራችንን ሰላም ያድርግልን። እና ውድ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ሁልጊዜ ስለምታበረታቱኝ አመሰግናለሁ እና እወዳችኋለሁ። ባላችሁበት ቦታ ሁሉ የማይሄድ የእግዚአብሔር ሰላም ይብዛላችሁ። አመሰግናለሁ። ላይክ፣ ኮሜንት፣ ሰብስክራይብ ስለምታደርጉ እወዳችኋለሁ። ተባረኩልኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።